ከመሞት መሰንበት እልፍ ሲባል እልፍ ይገኛል የሚሉ አባባሎች በጣም ደስ ይሉኛል። ሰዎች በተለያየ ምክንያት ራሳቸውን ያጠፋሉ። በአብዛኛው ግን ምክንያታቸው አንድ ነው። የአእምሮ ጭንቀት፣ ዲፕሬሽን እና የመሳሰሉ ችግሮች ከድህነት ብዙ ምክንያት መጥቀስ ይቻላል፣ ግን በአብዛኛው ተመሳሳይ ነው። ያሳዝናል። እንደ ሃይማኖታዊ መጻሕፍቶች አስተምህሮ ከሆነ ህይወትን ነፍስን ማጥፋት ኃጢአት ነው። እንደ አንዳንድ ምሁራን፣ እንደ ጠበብቶች፣ እንደ ማህበራዊ ሳይንስ የስነ ልቦና ባለሙያዎች ከሆነ ደግሞ ራስን ማጥፋት ራስን ብቻ ሳይሆን 9 ወር ከ10 ቀን በሆዷ የተሸከመችውን እናትንም እንደማጥፋት፣ አባትንም እንደመግደል፣ በአጠቃላይ እህት ወንድም፣ ዘመድ አዝማድን፣ ወዳጅን፣ ጓደኞችን የነሱንም ህይወት ጭምር እንደማጥፋት ነው። በዓለማችን ላይ ችግሩ ከፍቷል። በአሁኑ ሰዓት እንደ ተባበሩ መንግስታት ድርጅት የጤና ዲፓርትመንት ወርልድ ሄልዝ ኦርጋናይዜሽን ገለጻ ሪፖርት መሰረት በየአመቱ እስከ 1 ሚሊዮን ሰው ህይወቱን ያጠፋል። በጣም ያሳዝናል። በዚህ ዓለማችን በእርግጥ ነው በዓለማችን ላይ 10 ህይወታቸውን በማጥፋት ከሚታወቁ ሀገሮች ውስጥ አብዛኞቹ በቀድሞ ሶቪየት ሪፐብሊክ ውስጥ የነበሩ ሀገሮች እንደ ሊቱዌኒያ በአንደኛነት፣ ካዛኪስታን፣ ቤላሩሲያ እና ሌሎችም በብዛት እዛ ነው የሚገኙት። ሌላው ደግሞ ጃፓን እና በሁለተኛ ደረጃ ላይ ደግሞ ደቡብ ኮሪያም አለች። እነኚህ በጣም የታወቁ ህይወታቸውን ከሚያጠፉ ሀገሮች እንደ ባህል እንደ ክብር የሚቆጠርበት አንዳንድ ሀገሮች ነው እንግዲህ እና በጣም ያሳዝናል። እኔ አገር ቤት እያለሁ ልጅ ሆኜ ራሳቸውን ያጠፉ ሰዎች በአይኔ አይቻለሁ። የተለያዩ ከተማ ውስጥ ነው የተከሰተው ነገሩ። የተለያዩ ከተሞች ውስጥ ተዛውሬ አይቻለሁና ልጅ ነበርኩኝ። አንደኛው ባለ ሀብት ነው። ከአቅሙ በላይ ብር ተበድሮ ከባንክ መክፈል ያቅተዋል። ይጨነቃል፣ ይከስራል። ከጊዜ ወደ ጊዜ ቢዝነሱ ሁሉ ነገር እየተበላሸ ይመጣበታል። ይጨነቃል። ቤተክርስቲያን ይሄዳል፣ ይጸልያል። የልጆች አባት ነው። ብዙ ኃላፊነት አለበት እና ግን ጭንቀቱ ከልክ ስላለፈ መቆጣጠር ስላልቻለው በአንድ ወቅት ራሱን ሰቀለ፣ ራሱን ገደለ። ሰውየው ራሱን አጠፋ። እንደዚሁ ደግሞ የሆነች ልጅ ወጣት ነች። የ16 የ17 አመት ትሆናለች። አንደኛዋ በአይኔ ያየኋት። ወላጆቿ ሞቱ። ተናናሾች አሏት በስሯ። ራሷን ህፃን ልጅ ሆና ለራሷ ለተናናሾቿ ኃላፊነት ይሰማታል። እነሱም ማስተማር፣ ማብላት፣ ማጠጣት፣ መርዳት ነበረባትና የሰው ቤት ትቀጠራለች። መቼም ይጨንቃል፣ ይከብዳል። የሰራተኝነት ኑሮ ቀላል አይደለም። ስድብ አለ፣ ዘለፋ አለ፣ ብዙ ድካም፣ ብዙ ጣውረድ አለ እና እቺ ልጅ እንደምንም ታክሳ እየሰራች እህቶቿን ወንድሞቿንም እያሳደገች ገና በህፃንነቷ ትልቅ ኃላፊነት ተሸክማ ማለት ነው። ከዛ ጎረምሶች አሉ እዛ ቤት ውስጥ። አንደኛው ከዕለታት አንድ ቀን ሰው ቤት የለም፣ ያንን ተገና አድርጎ ይደፍራታል። ታረግዛለች ልጅቷ። አሁን ይሄን ለደፈራት ሰውዬ ልጅ እሱ ሾፌር ነው እና በሚስጥር ትነግረዋለች። እንግዲህ አርግዣለሁ፣ ያልፈለኩት ነገር ነው እና ይከብዳል ኑሮ፣ ትረዳኛለህ፣ ከጎኔ ትሆናለህ ምናምን ብላ ተማጸነችው። ያንን እንደነገረችው ይክዳታል ሰውየው።
ካደ እኔ ልጁ አባት አይደለሁም እና ብሎ ከአካባቢው ጠፋ ተሰወረ። በጣም ልጅቷ ጭንቀቷ መከራዋ በዛና መቆጣጠር አልቻለችም እንትን አላለችም። ግን እንደምንም ያው ደርሳ ነበርና ወለደች። ህፃኑ የ3 ወር የ4 ወር ሲሆን ልክ አንድ ቀን ነው እሁድ ለታ ራሷን በገመድ ልክ ሰው ቤተክርስቲያን ሲሄድ ጠብቃ ገራጅ ውስጥ ታንቃ ሞተች። ያሳዝናል። እና ምክንያቱ ብዙ ነው ሰው ራሱን የሚያጠፋበት። ሆኖም ግን አንድ ነገር ምን አለ ሰውየው ነው አሉ አንድ ጊዜ ከ12ኛ ፎቅ ላይ ተማሮ ራሱን ይወረውራል አሉ። ከዛ ዘመድ ወዳጆቹ ተሰብስበው ያዩታል። መሬት ሆነው ፖሊስ የእሳት አደጋ የምናምን እሱን ለማዳን የሚፈልጉ ሰዎች። ከዛ አሁን እንዴት ሆነሃል ልጄ ሆይ ትላለች እናት መሬት ሆና እጇን እንዲዘርግታ። አሁን ወድቋል። ልክ 6ኛ ላይ እንደደረሰ እንዴት ሆንክ አሁንሳ ልጄ ሆይ ስትለው በድምጹን ከፍ አድርጎ አሁን ምንም አልሆንኩም አልተፈጠፈጥኩም እግዚአብሔር የተመሰገነ ይሁን አለ። እና so far so good አለ በእንግሊዘኛው ሲነገር። ምንድነው ተስፋ መቁረጥ ጥሩ አይደለም አንዳንዴ በቀላሉ በዚህ ሁኔታ ውስጥ። እና ይህ በዚህ እንዳለ ይሄ የምር ነው እንግዲህ እውነተኛ ባለማችን ላይ አሁን አስቸጋሪ የሆነ ሰው ህይወትን ማበላሸት እና በጣም ያሳዝናል። ግን ዛሬ የሚያስቅ ነገር ደግሞ ምንድነው ይሄንን ራስን ማጥፋት እንደ ማስፈራሪያነት የሚጠቀሙ አንዳንድ ሰዎች አሉ፣ አንዳንድ ግለሰቦች። እና አንድ ጊዜ ነው አዲስ አበባ ውስጥ ነው አሉ ያ ሰው ሲል ሰምቶ መቼም ስሉ ሰምታ ዶሮ ታንቃ ሞተች እንደሚባለው ልጁ ካልታነኩ ይላል ራሴን እገላለሁ በቃ ኑሮ መሮኛል አሁን አልቻልኩም ይለናሉ። በሩን ሁሉ ዘጋግቶ ምን ብሎ በቃ ራሱን ሊያጠፋ ገመዱን ጠረጴዛ ወንበሩን ሁሉን አዘጋጅቷልና በሩን ዘጋግቷል ሰው ገብቶ እንዳያድነው። እና ግን የሆነ በመስኮት ውስጥ እንዲታያል መስኮቱ ወንፊት አለው እና ድምጽ ይገባል ሰው ያየዋል አጮልቆ እንደዚህ። ግን ገብቶ እሱ ማዳን ሰው አይችልም ነበርና ሰዎች ተጨነቁ። ጎረቤት አሁን እንዴት አድርገው ያድኑት? ከዛ የሆኑ ሴትዮ አሉ በጣም ዘደኛ ናቸው ባለሙያ የሆኑ ሴትዮ ናቸውና አብዛኛው የዛ ሰፈር ህፃናቶች በሳቸው እጅ ነው የተወለዱት። እና ከህፃንነት ጀምሮ የእያንዳንዱን ህፃን ጸባይ ባህሪ ማን ምን እንደሆነ ጠንቅቀው ያውቃሉና ተጠሩሳቸው። ውይ ልጄ ነው የጎረቤት ሰው ናቸው ዘመድም አይደሉም እንዲሁ ግን ከህፃንነት ጀምሮ ያውቁታል ልጁን። እና ሰዎች ጠሩሳቸው። እሱም ራሱ ልጋል አቤቱ አንቺ ኢትዮጵያ አንቺ ምድር እንዲኖረው ቢከፋ አሁን ይሄ ልጅ ይሄ ከርሳም እንኳን ኑሮው ሆዱ ከሞላ እኮ ይሄ ተመሳጥ ተመጫወት ውጪ ምንም የማያውቅ ወየኔ ከርሳም የኔ ሆዳም አሁን ይሄም ተማሮ ራሱን ሊያጠፋ ምን ይደረጋል? አሁን ስንት ደቂቃ ቀረኝ ያለው ነው ያላችሁት 10 ደቂቃ በቃ በ10 ደቂቃ ውስጥ ራሴን አጠፋለሁ ሰው ካልደረሰ ብሏልና እትዬ እንዴት ይሻላል? ውይ በሉ እንግዲህ አሁን ከሰልማን ደጃ አለ የተቀጣጠለ ድስትና ማማሰያ መክተፊያ ሁሉም ነገር ይዛችሁልኝ ነው 10 ደቂቃ ሳታልቅ ባንድ ያው አሉ። ምን ያረጋል ከሰልማን ደጃና ድስት ማማሰያ ደግሞ ሽንኩርት ግድ የላችሁም ማለት እውነትም እንደተባለው ሴትየዋ ደቂቃው ሳይቅ በሩጫው ቁሌት ምናምን አደረጉና ሽንኩርት ከታትፈው ቅቤ ነገር አድርገውበት እና ወዲያው ደረሱና ወዲያው በቃ እሱ እንዲሰማ ድምጹን በደንብ አድርገው ድስቱን እያማሰሉ የቁሌቱ የሽታው የምግቡ ያበሻ ይሄ ባልትናው ልክ አፍንጫውን እንትን አለ። ከዛ እንደዛ በቃ ራሴን አጠፋለሁ ሞታለሁ ያለው ልጅ በሩን ከፈታው። ቅድም አልከፍትም ብሎ የዘጋው እንትን ገመዱን ሁሉ ያዘጋጀው እንትን አለና ሴትየዋ በጣም ቀላል ዘዴ አልተጠቀሙበትምና
ምንድነው በሩን ከፋፈተ ሰው ሁሉ ገባ ያዙት ገመዱን ምኑን አቀፉት እና እናት ወዲያው ማዘር ወጡን ምናም መስራት ጀመሩ ሌላው ምን ነክቶ ነው ምንም ብትማረር ለምን አሉት ከዛ ብቻ ያው እንደምንም አተረፉት ከሞት ለምንድነው ግን እንደዚህ የተማረርከው ምናም በቃ ምን ላርግ ኑሮ ስራ አጣው የት ልሂድ ናሉና በቃና ሁሉ ለምን ሳትሞት እንትን አልክ ታዲያ ለምን ራስና ገልም ነበር ለወዲያው ሲሉት በቃ የመጨረሻ ምሳዬን በልቼ ልሂድ ብዬ ነው በቃ ምን ላርግ አለና በዚህ ምክንያት ህይወቱ ተረፈ እና አንዳንድ ሰዎች ይገርማሉ አንድ ጊዜ ነው እንደዚህ በደርግ ጊዜ ነውና ራሴን አጠፋለሁ ብሎ ረጅም ነው በጣም ቁመቱ በጣም ረጅም ነው ግን ካልሞትኩኝ ተንጠልጥዬ ሞታለሁ ብሎ በገመድ ራሱን ዛፍ ላይ ሊሰቅል ይሄድና ከወስን ትንሽ ዛፍ ነች ለራሱ ከሱ ምታንስ እዛ ላይ ይታገላል እንደ ዶሮ ከዛ ጠባቂዎች መጡና ጋማውን ይዘው ሰማንተ እኛ ስንት ራሳቸውን የገደሉ ሰዎች እኮ እናቃለን እንዴ መቀለጃ ነው እንደ ዛፋችን አሉና ብሔራዊ ውትድርና ላኩት እና ይሄን ይመስላል